በአዋሽ የጥምር ጦር አካዳሚ የሚሰጡት የሙያ ትምህርቶች በተጨማሪ ወታደራዊ ያልሆኑ ነገር ግን መሰረት ሊሆኑ የሚችሉ ኮርሶችን በተጨማሪ ይሰጣሉ። የጥምር ጦር አካዳሚ የቅበላና የመመረቂያ መስፈርቶችን አጠናቆ ስልጠና መጀመር በሚችልበት ሁኔታ ላይ ይገኛል። ቀጣዩ ሥራ የስልጠና ዋና መምሪያ አዛዥ ሜጀር ጀነራል ታደሰ ወረደ እንደሚሉት የማሰልጠን አቅምን ማሳደግ ነው። እዚህ ላይ የሚኖረው እንግዲህ የማሰልጠን አቅማችን የማሳደግ ነው። እዛው የማሰልጠን አቅማችን እንግዲህ ከዛ በፊት የነበረው በደርግ ጊዜም በዚህ ደረጃ የሚሰጥ ስልጠና አልነበረም። ቴክኒኮች ናቸው ሲሰጡ የነበሩት። እስከዛ ድረስ የነበረኛ የስልጠና ትኩረትም ቴክኒኩ ላይ ነበር። በአንድ ወቅት የተጀመረ የአመራር ስልጠና ቢኖርም እንጂ በአመራር ለአመራሩም ደረጃዎች ተለይቶ ስልታውና ኦፕሬሽናል ደረጃ ወይም የሚባል የስልጠና አደረጃጀት አልቆየም። እንደ አዲስ ነው አደራጀን ስራ ጀምረን ያለነው። ለዚህም ይሁን አሰልጣኝ የማብቃቱ ነገር እንግዲህ ካሪክለም ወይም ስርዓተ ትምህርት አልቆ እንዳለ ቅድም ገልጫዋለሁ። የአስተማሪ ኃይል አለ። የአስተማሪ ኃይል እንግዲህ እስካሁን ድረስ በተለያየ ጊዜ ወደ ውጭ ልከን ተምረው እንዲሞቱ ያደረግናቸው አሉ። የከፍተኛ ሙያዊ ስልጠና ወስደው እንዲመለሱ ያደረግናቸው አሉ። በሂደትም እየተጨመረ የሚመጣሉ። ሁለተኛውም ስልት ስለሆነ በራሳችን ደግሞ ከፍተኛ የመምራት ልምድ ያላቸው በሙያው በተለይ በዚህ በስልታውና ኦፕሬሽናል ደረጃም በተጨባጭ የመምራት ልምድም ያላቸው አሁን መሪዎች አሉም የሚሳተፉበት ነው። በቋሚነት እዛ የተመደበ ሳይሆን እንደዚህ አይነት ሰዎችም የኮርስ ይዘው የሚያሰለጥኑበት ሁኔታ ተመቻችተዋል። በዚህ ሊሸፈኑ የማይችሉ አይነት ሙያዎች አሉ። በዚህ ሊሸፈኑ የማይችሉትም ደግሞ ያው በካሪክለም ቀረጻውም የውጭ ሙያተኞች ተጠቅመናል። በማሰልጠኑ ሂደትም በጣም በተመረጡ ሙያዎች በጣም የተወሰኑ የውጭ ሙያተኞች ለማምጣት ጨርሰናል። በዚሁ 2 እና 3 ወር አዲሱ የአካዳሚክ አመት ከመጀመሩ በፊት ይመጣሉ እና ይሄኛው የጥምር ጦር አካዳሚው ይሄኛው ነው። ሁለተኛው ማለትም አዋሽ 40 የውጊያ ቴክኒክ ትምህርት ቤት ነው። እስከ መድፍ ሹም ድረስ የተለያዩ መድፎች፣ ታንኮች፣ ብረት ለበሶች፣ የጸረ ታንክና የአየር መቃወሚያ መሳሪያዎች ምድብተኞች ይሰለጥኑበታል። በተጨማሪም የታንክና የሌሎች የውጊያ ተሽከርካሪዎች ሹፌሮችንም ያሰለጥናል። ይህ የውጊያ ቴክኒክ ትምህርት ቤት ስልጠናውን በተሟላ መልኩ ለመስጠት የሚያስፈልጉት ሁሉም ነገሮች ተሟልተዋል። ስርዓተ ትምህርቱ ተጠናቋል። አደረጃጀቱም ተሟልቷል። የውጊያ ቴክኒክ ትምህርት ቤቱ አንዳችም የማሰልጠን ችግር የለበትም። አስተማማኝ የማሰልጠን አቅም ፈጥሯል። የስልጠና ዋና መምሪያ አዛዡ በመጨረሻ ያነሱት ነጥብ ስለ ማሰልጠኛዎቹ መሰረተ ልማት ሁኔታ ነበር። ከዚህ ጋር ተያይዞ የሚገለጸው ኢንፍራስትራክቸር ነው። በጣም ጥሩ ግንባታ ህንጻ ነው የተሰራው። በቂ ጥሩና ዘመናዊ ሊባል የሚችል ለአካባቢው የተመቻቸ ግንባታ አለ። እንግዲህ ግንባታው ህንጻዎችም ውስጥ ለውስጥ መንገዶችም እስከ ግቢው ድረስ ያሉ መንገዶችም ሙሉ በሙሉ ያለቀለት ነው። ጥሩ የተመቻቸ አይነት ሁኔታ ነው ያለው። እንግዲህ እዛው ያለ አካባቢውም ለኑሮ አመቺ መሆን ከሚሊኒየሙ ጋር በተያያዙ አረንጓዴ ማድረግ አካባቢም በዛ አካባቢ ባለው ሰራዊት እየተሰራ ነው ያለው። ዘመናዊ ውጊያ ያለ ሜካናይዝድ ውጊያ ፈጽሞ አይታሰብም። ይህ የውጊያ ቴክኖሎጂ ከእግረኛ ሰራዊቱ
ከአየር ኃይሉና ከተለያዩ የከባድ መሳሪያ ምድቦች ጋር በመቀናጀት የጠላትን አከርካሪ ለመስበርና የወገንን አሸናፊነት እውን ለማድረግ ከውጊያው ጀምሮ እስከ ፍጻሜው ድረስ የማይተካ ሚና ይጫወታል። የአዋሽ 7ና 40 ማለትም የአዋሽ 7 የጥምር ጦር አካዳሚና የአዋሽ 40 የውጊያ ቴክኒክ ማሰልጠኛ ትምህርት ቤት የመከላከያ ኃይላችን የጀርባ አጥንት የሆኑትን የሜካናይዝድና የከባድ መሳሪያ ምድብተኞች አመራሮችንና ተዋጊ የሜካናይዝድ ኃይሎችን በላቀ ብቃት እያሰለጠነ ያስመርቃል። የጃን ሜዳ ስታፍ ኮሌጅ ሁለንተናዊ አቅሙ የተገነባ ሰራዊት ለልማት ጉዞ መከታ ነው። ሰራዊቱ ደግሞ ብቃት ባላቸውና ሙያዊ ክህሎት በተላበሱ አመራሮች ሲመራ ውጤታማ ይሆናል። የፌዴሪ የመከላከያ ሚኒስቴር ሕገ መንግሥታዊ ተልዕኮን ለመወጣት እንዲያስችለው የአመራሩን ብቃት ማሳደግ ስላለበት የ5 ዓመት መርሃ ግብር ነድፎ እየሠራ ይገኛል። ይህ ኮሌጅ ከፍተኛ መኮንኖችን በወታደራዊ ሳይንስ የአመራር ጥበብ በዲግሪ መርሃ ግብር እያስተማረ ብቁ ወታደራዊ መሪዎች ያደርጋል። ይህን በሚመለከት ሜጀር ጄኔራል ምግብ ኃይሌ የኮሌጁን ዓላማ ያብራሩታል። ይህ ኮሌጅን በቀጥታ የከፍተኛ መኮንኖች በሻለቃና በኮሎኔል ማዕረግ ያሉ ከፍተኛ መኮንኖች ማሰልጠኛ እንደመሆኑ መጠን የመከላከያ ራዕይን ተግባራዊ ከሚያደርጉ ማሰልጠኛ ማዕከሎች አንዱ ነው እና የኛ ራዕይን በቀጥታ ከመከላከያ ራዕይ የሚነሳ ሆኖ በኦፕሬሽናልና በታክቲካል በከፍተኛ ታክቲካል ደረጃ ያሉት አመራሮችን ብቁ አመራር የማድረግ በወታደራዊ ሳይንስና ጥበብ የተካኑ በኦፕሬሽን በከፍተኛ ታክቲክ ደረጃም መምራት የሚችሉ በተለይ ደግሞ ይሄ በኦፕሬሽናልና በታክቲካል ስንል የሁለቱም ኃይሎች የመከላከያ ኃይሎች የምድር ኃይሉና የአየር ኃይሉ በጆይንት ወይም ደግሞ በህብረት የሚያሰለጥን ተቋም ነው። ስለዚህ በኦፕሬሽናልና በታክቲካልም ሁለቱ ኃይሎችም አጣምሮ መምራት የሚችል ኃይል የመፍራት ይሄን በማፍራት ደግሞ በአፍሪካ ካሉ ምርጥ የወታደራዊ ማሰልጠኛ ማዕከሎች አንዱ የማድረግ ራዕይ ነው ያለው እና ራዕዩ ከጠቅላላ የመከላከያ ራዕይ የሚነሳው ነው። ይሄንን ተግባራዊ የሚያደርግ ራዕይ ነው ያለው። የወታደራዊ አመራር አካላትን የበለጠ ውጤታማ ለማድረግ የታቀደው ይህ የዲግሪ ፕሮግራም ትምህርት 4 ዋና ዋና የትምህርት ክፍሎች አሉት። እነርሱም አመራርና ቁጥጥር፣ ሊደርሺፕ ኮማንድ ኤንድ ኮንትሮል፣ ዘመቻዊ ጥበብ ወይም ስልት፣ ስትራቴጂክ ጥናትና የሰራዊት ሚና ስትራቴጂክ ስተዲ ኤንድ ዘ ሮል ኦፍ ሚሊተሪ። ጠቅላላ ትምህርት ጄኔራል ስተዲ ናቸው። ኮሌጁ ብቃት ያላቸውን የአመራር አባላት ለማፍራት በክፍሉ በሚሰጡ ትምህርቶች ብቻ አያበቃም፣ ተሞክሮዎችንም እንዲወስዱ ያደርጋል። ሰራዊቱ የሚገኝባቸውን ግንባሮችና ከትምህርቱ ጋር ተያያዥነት ያላቸውን የተለያዩ መንግሥታዊ ተቋማትን በመጎብኘት በቂ ተሞክሮ በመቅሰም ዕውቀታቸውን እንዲያዳብሩ ይደረጋል። ሰልጣኝ መኮንኖች ወደ ሥራ ገበታቸው ሲሄዱ የበለጠ ውጤታማ እንዲሆኑ ለማድረግ ብዙ እየተሠራ ይገኛል። ለአንድ ወር የሚቆየው የካርታና የአሸዋ ገበታ ልምምድም በክፍለ ጦርና በሬጅመንት አመራር ደረጃ በመስጠት በንድፈ ሐሳብ የተማሯቸውን ወታደራዊ መሠረታዊ ሐሳቦች ከራሳቸው ወታደራዊ ጥበብ ወይም ዕውቀት ጋር በማዋሃድ ጠቃሚና ወሳኝ ክህሎት ይዘው እንዲወጡ ያደርጋል። በዕውቀት ተመስርቶ በስልትና ስትራቴጂ ታግዞ የሕዝቦችን መብት የተከበረበትን የፌዴሪ ሕገ መንግሥትን ማስጠበቅ የመከላከያ ኃይል የህዳሴው አካልነቱ መገለጫዎች ናቸው።